አላህ አክበር እያሉ ነው ያረዱት። አይናችን እያየን አርደው እንኳን እኮ እንደሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተው እያየን እንደዛ ያደረጉት። እኔ እኮ ባይብል ላይ ኢየሱስ ክርስቶስ በጎቼ ድምፄንም ይሰማሉ ሲል እንደው እረኛ መሆኑን ኤክስፕሌን ማድረግ የፈለገበት ሁኔታ ያለ መስሎኝ ነበረ። ለካ ኢየሱስ ክርስቶስ አንድ የተረዳ ነገር ነበረ። እሱ ክርስቲያን ወገኖች ምንም የማይረዱ አእምሯቸው ድፍን መሆኑን ኦኬ፣ ይሄ ከእንስሳ ወጣ ያለ አመለካከት እንደሌላቸው ኢየሱስ ክርስቶስ ስለተረዳና ያንን ነገር ነው ኤክስፕሌን ማድረግ የፈለገው ብዬ ነው የማስበው። እንዴት ካልጠፋ ስያሜ የበግ ስያሜ ተሰጣቸው ብዬ ሳስብ እንደው ለካ ለዚህ ነው። ታዲያ ብዙን ጊዜ አንድ ግራ የሚገባኝ ነገር አለ። የክርስቲያን ወገኖቻችን ባይብል በኦሮምኛና በአማርኛ ተጽፎ እያለ እንዴት ነው አንብቦ መረዳት የሚከብዳቸው የሚል አመለካከት ነበረኝ። ለካ ችግሩ ከማንበብ አንብቦ ከመረዳት ሳይሆን ቢያነቡ እንኳን ወደ ውስጣቸው የማይቀበሉበት ትልቁ ምክንያት የበግ አእምሮ ስለተገጠመላቸው አንድ ስቴፕ መራመድ የማይችሉ ስለሆኑ ነው። አሁን ላይ ያሰብኩ ያለሁት ተገደል ወይ ታረድን ብሎ ወጥቶ የሚያለቃቀሱ ክርስቲያን ወገኖች የሆነ ፕሮፓጋንዳ እየሰሩ እንጂ ክርስቲያኖችን ወይ ኦርቶዶክሶችን ማንም ያረደም የለም የታረደ ክርስቲያንም የለም ሳስበው ማለት ነው። ማንም አልተገደለም፣ ማንም አልገደላቸውም። ይሄንን ነው እየተረዳ ያለሁት። ቢኮዝ በየጊዜው ሙስሊሙ በተነካ ቁጥር እየወጡ እኛም እኮ እየታረድን ነው እያሉ ሬሳ ያሳዩናል። ያ ሬሳ እውነት ይሁን ውሸት ይሁን የምናውቀው ታሪክ የለም። ኦኬ፣ በመቀጠል ምን ልላችሁ ነው፣ ባለፈው ላይ በመካነ ሰላም ወንድሞቻችን አባቶቻችን ሲሞቱ እኛ እንኳን ቀድመን ወተን ፍትህ ሳንጠይቅ በፊት ወጥቶ እኛ ገዳዮች አይደለንም እንደውም በየጊዜ እንገደላለን ብሎ ሲያለቃቅሱ የነበሩት ክርስቲያን ወገኖች ናቸው፣ ኦርቶዶክሶች ማለት ነው። የኢትዮጵያ ክርስቲያን ወገኖች ቀድሞ ወጥቶ ሲያለቃቅሱ ነበር። ምን ብሎ እኛ እየታረድን ነው፣ እኛ ሰውን የማረድ ጉልበት የለንም ምናምን እያሉ ማለት ነው። አሁን ደግሞ በኦሮሚያ ክልል ላይ ክርስቲያኖች ታረዱ ተባለ። እንደውም ከክርስቲያኖች የበለጠ ሙስሊሞች ናቸው ወጥቶ ፍትህን እየጠየቁ ያሉት። እነሱ ግን ምን እያደረጉ ነው? ዞሮ ሙስሊሙ ገዳይ ነው ለማለት ይሄንን እያደረጉ ነው። ይሄኛው ደግሞ ምን አለ ወጥቶ አይኖቻችን እያየ አላሁ አክበር ብሎ ሲያርዳየውታል። እንደው አመለካከታችሁ እውነትም የዘገጠ ነው እንጂ እስቲ ይሄንን ሰው ጠይቁት። ወንድምህ አላሁ አክበር ተብሎ እየታረደ አንተ እንዴት ቀረክ? እንዴትስ ቆመህ ማየት አስቻለክ? እሺ አላሁ አክበር ብሎ ወንድምህን ያረደ ሰውዬ አንተንስ እንዴት ተወክ? እንዴት አላረደህም? እስቲ ንገሩኝ። የሚገርማችሁ ነገር በዛ ቦታ ላይ ክርስቲያኖች ብቻ አይደለም የተገደሉት፣ ሙስሊሞችም ጭምር ተገድሏል። ላኪን እኛ ሙስሊሞች አሽቃባጮች ስለሆን ለዛ ከነሱ ጋር ለታረዱት ከነሱ ጋር ለተገደሉት ሙስሊሞች ማንም ወጥቶ ፍትህን የጠየቀ የለም። ታዲያ ምን እያደረጉ ነው ሙስሊሞቻችን? ይሄ መስቀል ያለውን ፕሮፋይል እያደረጉ በክርስቲያን ወገኖቻችን ላይ ለደረሰው ነገር በጣም አዝናለሁ ምናምን ነገር። እነሱ ግን ምን እያደረጉ ነው? እኛን የገደሉት ሙስሊሞች ናቸው፣ እኛን ያደረዱት ሙስሊሞች ናቸው ይላሉ ወጥቶ ማለት ነው። ሙስሊም እናንተን የማረድ እንትን ቢኖረው እኮ አንድ ሺህም ኢትዮጵያ ላይ አትኖሪም ነበር። ምክንያቱም ሙስሊም ያለውን ጉልበት ታውቃላችሁ። ሙስሊም ሰውን የመግደል አቅም ቢኖረው አቅም አለው። ግን ሙስሊም ወላሂ ነው የምላችሁ አንድ ማወቅ ያለባችሁ ነው፣ ሙስሊም ሰውን የማረድ እረድ የሚል እምነት ቢኖረው ኑሮ አንድ ሺህም ኢትዮጵያ ውስጥ አትኖሪም ነበር። ኢትዮጵያ ላይ ብቻ አይደለም ዓለሙ ላይ አትኖሪም ነበር። ይሄንን ማወቅ አለባችሁ። የኛ እምነት የእዝነት እምነት መሆኑን በዚህ ማወቅ ትችላላችሁ። በየጊዜ እየታረድንን እንኳን በየጊዜ ወደ መስጂድ እየተቃጠለ በየጊዜ አባቶቻችን ወንድሞቻችን ከመስጂድ ውስጥ ሬሳቸው እየተሰበሰበ እንኳን አንድ ቀን ሙስሊም አጸፋውን ልመልስ ብሎ አያውቅም። አንድ ቀን ሙስሊም የገደለኝን ልግደል ብሎ አያውቅም። ታዲያ ምንድነው የሚያደርገው? ሁሌ የወጣ ለሰላማችን ሲባል ፍትህን ነው የሚጠይቀው። እናንተ ግን ዞራችሁ ሁሌም ሙስሊሙ ገደለን እኛ ተገዳዮች ነን። ወላሂ ተገደላችሁ እንዴ? ይኸውላችሁ እኔ
የፈለጋችሁትን ነገር ማለት ትችላላችሁ። እኔ ማንም ሰው እኛ እንኳን ለሰው ልጅ ለእንስሳ የሚያዝን እምነት ነው ያለን። ለእንስሳ የሚያዝን እምነት ማለት ነው። እዛ ያሉ የሞቱ አባቶች ምንም የማያውቁ አባቶች ናቸው። እውነት ሞቶ ከሆነ ማለት ነው። ያን እንደ እምነት አይደለም፣ እንደ ሰውኛ ራሱ የሚታዘንላቸው ናቸው። ግን ለነሱ ራሱ እንዳይታዘንላቸው የምታረጉት እናንተ ክፍታፎች ናችሁ። ይገርመኛል። እኔ እንዳለ በውሸት የተመሰረተ ህይወት ነው ያላችሁ። ከዳቆኑ እስከ ጳጳሱ፣ ከኡርኩሱ እስከ ቅዱሱ ምን ሆናችሁ ነው? ምንድን እንዴ? ከስንት ዓመተ ምህረት ከስንት መንግስት ከ4 በላይ የሚሆኑ አጼዎች እኮ ናቸው ሙስሊሞቹን ሲያርዱ የቆዩት። ሙስሊሞቹን ስንት ሺህ ሙስሊም በአንድ ጉድጓድ ሲታረድ የነበረው እኮ የእናንተ አጼዎች እኮ ናቸው። ሙስሊምን ሲያርድና ሲገል የነበረው በእምነት ስር ተደብቆ፣ በዘር ስር ተደብቆ። ግን እናንተ ዛሬም እየተገደልን ነው፣ ታለቃቅሳላችሁ። ዛሬም እየተገደላችሁ ነው። ዛሬም ሁሌ ትገደላላችሁ እናንተ። በፋኖ ስር ተደብቆ ሙስሊሙን እያረደ ያለው ማን ነው? ኦርቶዶክሱ አይደል እንዴ? ሲጀመር ፋኖው ራሱ የሚመራው በጳጳሳቻችሁ በቄሶቻችሁ አይደል እንዴ? ለምን ትዋሻላችሁ? ባይዘው ማስረጃ አለን። በፋኖ በቄሶቻችሁ እንደሚመራ እኔ ማስረጃ ሊላወጣላችሁ እችላለሁ። እንዴ ፋኖ እኮ ወደ ጦር ለመሄዱ እኮ መጀመሪያ የቄሱን እግር ስሞ ቄሱ መርቆት እኮ ነው የሚሄደው። ቄሱ መርቆት ማለት ነው። እናንተ ግን ዛሬ እዚህ ሶሻል ሚዲያ ላይ ሆናችሁ ሙስሊሞች ገዳዮች ናቸው፣ ሙስሊሞች አራጆች ናቸው፣ ሙስሊም አራጅ መሆኑን አላያችሁትም። እናንተ አላያችሁትም። ወላሂ ሙስሊም አራጅ ቢሆን ኖሮ አልኳችሁ ያበቀላችሁት እንጨት እንኳን በህይወት አይቆይም ነበር። እናንተ ያበቀላችሁት እንጨት ማለት ነው፣ የዘራችሁት አዝርት ነው የሚባለው፣ እሱ እንኳን በህይወት አይቆይም ነበር። ግን ሙስሊም ይሄንን የማድረግ እምነት የለውም። ይሄንን እንዲያደርግ የሚገፋፋው እምነት የለውም። የሚያነሳሰው ሞቲቬት የሚያደርገው እምነት የለውም። አልሐምዱሊላህ ቢኮዝ እስልምና የእንስሳን አስተራረድ እንኳን የሚያስተምር እምነት ስለሆነ እንዴት ሰው እንስሳን በዚህ ሁኔታ እረዱ የሚለው ክርስቲያኖችን በዚህ ሁኔታ እረዱ እያለ ነው ኡስታዙ ብሎ እንዴት የሌለ ትርጉም ሰጡት። ምን ያህል ጥላቻ አይናችሁንና ልባችሁን ቢደፍነው ነው? ምን ያህል የዘቀጣችሁ ብትሆኑ ነር እንደውም በግ ታስባላችሁ። እውነት ኢየሱስ ክርስቶስ ተሳስቷል። እናንተ በግ ብሎናል። ማቅለሉ ራሱ በግ እንደውም አንዳንዴ ታስባለች እኮ። የእናንተ ግን አይ ዶንት ኖ የምር በጣም እኔ እንጃ። እኔ ከምን እንደተፈጠራችሁ ሁላ ነው ግራ የሚገባኝ። እውነት ለካ ለዚህ እኮ ነው እግዚአብሔር ለካ 6 ቀን እናንተን ፈጥሮ በሰባተኛ ቀን ነው በስንተኛው ቀን ደክሞት ያረፈው። ቀላል ታደክማላችሁ፣ ወላይ ቀላል ታደክማላችሁ። ኧረ በጀሊሉ ሰው እንዴት ነው ይሄን ያህል የሚዘቅጠው? ኧረ እንዴት ቻላችሁበት? እውነት እንዴት ቻላችሁበት? ኧረ ወይ አላህ ልቦና ይስጣችሁ፣ ያንሳችሁ።